ትያለሽ አቃለው ንዴት ነው እና አትናደጂ እኔ ቆንጆ ያው ሰርጉም በቅርቡ ስለሚለቀቅ ቪዲዮ ምን ስለሚል ሰርጉም ስላለ በዛም አትበሳጪ አትናደጂ ማንኛውም ሰው የሚያደርገውን ነገር ነው ያደረኩት ያንቺን ንዴት በኔ ማግባት አይደለም አቃለው አንቺም ብለሽዋል ስላገባው አይደለም የተናደርሽው ያንቺን ንዴት ለምን ሳትነግረኝ እኔ ፈቅጄልክ ራሴ አግባብ ይራሱ ጓደኞቼ ጠይቄልክ አንተ ለምን ሳትነግረኝ ደብቀከኝ እንደዚህ ሁላ ነገር ተፈጠረ አድርክ ነው እና ብዙ ነገር ደግሞ መጀመሪያ ተጋብተን ላንቺ መናገር ፈርቼ ለማስመሰል ድራማ እየሰራው ምናም ነገር እየመሰለሽ ነው ብዙ ሰዎችም ኮሜንት ስርም እንደማይ ድራማው መቼ ነው የሚያልቀው እነ ያህያ ሁላ ሳይቀሩ ስማውቶል ዛራና ቻንድራ ብሎሽ ኮሜንት ስር እነሱን ይዘሽ ዛራና ቻንድራ ያልሽ ሙድ ያስብኝ ድራማ ነው ያሉን ብዙዎቹ ምንም አይነት ድራማ አይደለም እንሰራው ሁሉ ነገር እውነታውን ቀስ በቀስ በሂደት ታዩታላችሁ ለነገሩ ያው ብዙ ቀን የለም ትንሽ ቀን ነው ሰርጉ ራሱ ታይዋለሽ ማለት ነው በአጭር ቀን ውስጥ ሰርጉም እናንተም ታዩታላችሁ ውሸት ነው ድራማ ነው ምንድነው የምትሉት እንዳለ ታያላችሁ ማለት ነው እና የመጣውት ሱመያን ያው እኔ ምንም ነገር አንቺ ብትወስጂ ያንቺም ቤት በጭራሽ ብዙ ሰዎች አሉ ንብረትሽን ተካፌ ምናምን ሰው አቤት ምን ችግር አለው አብረሽ ኑሪ ችግር የለውም ላንቺም እንደዚህ አርግልሽ እንደዚህ እኩል አርግላቸው እንደዚህ ያት ምናምን ማለት ተተው ሂጂና ንብረትሽን ተካፌ ከዚህ ጋር አትኑሪ ምናምን ነው በቃ ኮሜንቶች የሚመክሩሽ በውስጥ የሚመክሩሽ ሰዎች አይጠፉም አቃለው እንደዚህ አይነት ጊዜ በቃ ትንሽ ክፍተት ሲገኝ አቤት መካሪ አቤት ዘመድኬት እንደሚመጣ ብዛቱ ተጠቅሞሽም ብዙዎችን አትስሚያቸው ብርን ላክልሽ ቪዛን ላክልሽ ሌላ ሀገር ነው ሰደሽ ምናምን ወሬ ደርሰኛል እያሉም ያሉ ሰዎች አሉ ምን ታገኛላችሁ እስኪ ልጆቿን ጥላ የልጆቿን አባት ጥላ ሌላ ቦታ ምናምን እንድትሄድ እንድትለይ ፍላጎታችሁ ንብረት ተካፌ ወደ ክፍል ምናምን መገቡት እኔ ምንም ንብረት አላከፋፈላትም እንደሱ እኔ አለኝ የተባለው ንብረት በሙሉ ከፈለገች ትወሰደው እኔ እሷና ልጆችን ብቻ አንፈልገው ንብረት እኮ ያው ይመጣል ይሄዳል ለምን ታውቂያለሽ ብሮችም ከሆኑ በአካውንትሽ ምን ያህል ብርም እንዳለ ምን ማድረግ እንደምትችይም የፈለግሽው ነገር ብትወስጂ ላንቺ እኔ ከዜሮም በነሳ ምንም አይመስለኝም በደንብ ሰርቼ እንደማገኘው ማቃለው ከዜሮ ዛሬ በጀምር ያለኝ በሙሉ ብሰጥሽና ባዶ ኪሴም በነሳ ያንንም ሰርቼ እንዳመጣውት አሁንም በቀላሉ እንዴት እንደይመጣ ሲስተሙንም ስለማቀው የፈለግኩትን ያህል አመጣለሁ አላ ብቻ ጤና ይስጠኝ እድሜ ይስጠኝ ለሁላችንም ኢንሻአላህ እና ሱመያ አትበሳጪ ለማለት የመጣሁት እና ውድ ቤተሰቦቻችን እንደምታዩት እናንተም ለሷ አግዛችሁ በጣም ብዙ ተናዳችኋል ቻናሉን 300 ምናምን ሺውን አዩታለች አዩ ራሷን ከፍ ሌላ ሰው ይሰራበታል ያው የሚሰራው ወጪ እዛው ሱመያ አካውንት ላይ ነው እንግዲህ የሚገባው ችግር የለውም ለሱመያ ነው አቃለው አካውንትሽ ላይ አንቺም ታውቂያለሽ ያው ያንቺ አካውንት ውስጥ ነው የሚገባው ባንቺ ስም አካውንቶች አሉ እዛ ላይ ይገባል ቻናሎች ብር እና የሚያስፈራሽ ነገር የለም እኔ ምንም ማድረገው ነገር የለም የብር እንትን ቢኖርብኝ ምን ያህል ብር አንቺ ጋር እንዳለ አቃለው እኔ ተወስጃለሽ ምናምን ብዬ ባስብ ማለት ነው እና አሁንም የሚቅለስልሰው ምናምን ነገር ለዛ ነው እኔ ጋር የሆነ ነገር ስላለ ነው ብለሽ አታስቢ ከፈለግሽ ላኪው አውጪ ነው ወደ ፈለግሽበት ልከሽ አስቀምጪ ደብቀሽ እኔ ችግር የለብኝም ማለት ነው ሱመያ እንደዛም ሰዎች ቻናሉ የሚሰራውን ገቢው ራሷ ጋር ነው የሚገባው እዚህ ሰው ይሰራበታል የተለያዩ ማስታወቂያ ነገሮችን የተለያዩ ስራዎች ይሰሩበታል አንድ ጋዜጠኛ አለች ለምን ይሰራበታለች እዛ ቪዲዮ ላይ ካዩ ጋር ያቻት እሷ ሰራበታለች የጀሚላ ነው በጀሚላ ስም በሱመያ ስም አካውንት ውስጥ ይገባል ችግር የለውም የሚሰራው ገንዘብ ማለት ነው ሌላኛው ደግሞ ላዩ ሌላ ቻናል ከፍቼላታለሁ ያንቺን የሆነ ነገር ምንም የምትፈልገው ነገር የለም ቤትም ከሆነ አንድ ቤት አይደለም ለምን 5 ቤት አይኖርኝም አዩ ላስገባበት አይደለም እሷን አላስገባበትም አዩ ተከራይታ ነው የምገባው አዩ ላዩ ቤት ተከራይቼላታለሁ እንዳየሽው እሷ ኪራይ ቤት ውስጥ ነው ከሷ ጋር ምንኖረው አንቺ ቤት ውስጥ በጭራሽ አናስበው ላንቺ የተባለው ለልጆች የተባለው በራሳችሁ ስም ያለው የራሳችሁ ስም ነው ያለው እኔ አልፈልግም ባህር ዳር ነው ቤት የምሰራው ምናም ላልሽም ደግሞ እንደዚህ ምንም የሚያስብልሽ ነገር የለም የራስሽ ቤት ነው ራስሽ የለፋሽበት ከኔ ጋራ ባንቺ ስም እኔም ገዛውት አንቺም ገዛሽው ላንቺ እስካልኩ ድረስ እኔ እንኳን የገዛው ቢሆን
ላንቺ እስካልኩ ድረስ ያንቺ ነገር ምንም ነገር እንደማልቀማሽ ወቂ ልቀማሽም እንደማልፈልግ ወቂ በዚህ አትጨናነቂ ራስሽን አትጉጂ አታስቢ ታመሚያለሽ ልጆቹንም ትጎጃለሽ አትጎጂ ኢንሻአላህ ሁሉ ነገር ጨራርሼ በአጭር ጊዜ ውስጥ መለሳለሁ እንገናኛለን በሰላም ብዙ ነገር ማታወሪ ዩቲዩብ ላይ የሚወጣሽ በፊት እንኳን ችላ ብለሽ ነበር ያው ዩቲዩብ ላይ ራሱ እየሰራሽ አይደለም አሁን በቃ ተማረሽ ነው መሰለኝ በየቀኑ እየጠበቅሽኝ የምሰራውን እንትን ይያልሽ ነው እና አይዞሽ እኔ ቆንጆ ነው ማለት አንቺን በማንንም አልቀይርሽም ካንቺ ምንምም ልቀማም ልከለክልሽም አልፈልግም የፈለግሽው ነገር ቤቱም በስምሽ ነው ያለው እንደፈለግሽው ችግር የለውም ማለት ነው ገባሽ የፈለግሽው ነገር ላንቺ አርግልሻለሁ አታስብልሻለሁ የልጆቼ እናት የመጀመሪያዬ በስደት ሀገር ያገባውሽ አንቺም በማንንም አልቀይርሽም በጭራሽ በማንንም አልቀይርሽም አታስቢ በሰው ሊቀይረኝ ነው ሌላ አገባ ምናምን ብለሽ ማለት ነው ለምን አንቺኮ ጎበዝ ሴት ነሽ አንቺንኮ አቅሻለሁ እንደምትወጂኝ ምርጥ ሴት እንደሆንሽ አቅሻለሁ ብሩዬ ያልኩሽም ያለ ምክንያት አይደለም ምክንያቱም አንቺ ማለት እኔ ይሄን ያለ ማግባት ራሱ ሳልነሳሳ ችግር የለው ማግባት ከፈለክ እስከ ተፈቀደለት ድረስ እኔ አልከለክልም የፈለገችውን እቺን እንኳን አላለ ቆንጂዬ ሴት ካገባ ይቀር ቆንጆ በቃ ሁለተኛ ከሆነች አልቀር ሁለተኛ ከሆነች የምታገባው ቆንጆ ሴት መርጬ ነው ራሴ ቻናል ላይ የፈለኩት ቻናል ላይ ውጣና ቪዲዮ ስራ ብትይ ያለ ማንንም ሰው ፍቃድ ቻናሉ ላይ ገብቼ ቪዲዮ ፖስት ማድረግ ይችላል ይሄን ታውቂያለሽ ቀላል ነው አይከብደኝም ማለት ነው መግባት ቀላል ነው ግን እኔ ተንኮል ሰው ላይ አላስብም ምንም ለማድረግም በጭራሽ ውስጤም ሸር የለም ማለት ነው እና ይሄን ስልሽ አንቺን ለማስፈራራት ሌላ ነገር ሳይሆን እዚህ ያንቺው ቻናል ነው ብርም ከቆጠረ ካዩትም ላይክም ካርጉት ላንቺው የሚጠቅመው ይታይ ችግር የለውም የራሴ ላይ መልቀቅ አላቃተኝም ግን መግባት እንደምችል ላሳይሽ ነው አሁንም ደግሞ በአንቺ በኩል በውስጥ ሰዎችን አውርተሽ ምናምን ከሰዎች ጋር እንትን ብለሽ በኔ የሚናደድም ሰው ካለ ተንኮልም አስበው ከሆነ በሁለታችን መጋጨት አንቺ በባንቺ በመናደድ ምናምን ደስተኛ ሆኖም የሚያግዝሽ እንደዚህ አድርጌ ይሄን ቀይር ይሄን ስልክ ውስጥ ወሬ ሙባርጊው እና ምንሽም ካለ እኔ ፈለገ 150 ጊዜ በትቀያይሩ ከፈለግሽ ትልቁ ቻናል ላይ ሞጥቼ ቪዲዮ ሰራልሻለሁ መግባት እንደምችል ላሳውቃችሁ ነው አብራችሁ እንደዚህ አድርጊ በመጥቷት በውስጥ ማለት ነው እና ለማስፈራራት አይደለም አሁን በድጋሚ መጣሁት ሱመያ የኔ ቆንጆ እኔ ወድሻለሁ ቻናሉንም እንደምታዩ 300 በጀሙ ስም ያለውን 353000 ሰብስክራይበር ያለውን ቻናል ያው ብዙ ጊዜም ስለማንሰራበት ብዙዎች አታውቁትም እሱንም ቻናል ወስጄ ለአዩ ላይ ቪዲዮ እንደሰራበት ነበር እንጂ ሙሉ በሙሉ ተወስዷለች ማለት አልነበረም የሰጧት ዝም ብሎ ስለሚቀመጥ ያው እንትን ብዬ ነበር ያሰኩት ጀሚላ እንደሆነ ዩቲዩብ አሰራበትም ግን ቅር እንዳለች ስላየው ወዲያው ነው ተቀብያታለሁ አዩ ሞታ ራሷም አይ ሱመያን ቅር የሚያስብል ነገር ማድረግ አልፈልግም ይቅርብኝ አዲስ ከፈትልኝ ብላ አዲስ ከፍችላታለሁ ለአዩ ቻናሉ ይሄው እዚህ ጋር የምታዩት ቻናል ነው አዩ ዩቲዩብ ይላል ገብታችሁ ሰብስክራይብ አድርጉላት ለሷም ያው ሰው ቢሰራ ቢያገኝ ምንም ያው ተንኮል ማሰብ አያስፈልግም አታገኛንልም አናረግ የምትሉም ካላችሁ ችግር የለውም የምትወዷት አድርጉ ማትወዱ ለምን ችለሽ የአዳማ ያለውን በጭነሽ እንኳን ጎንደር ይዘሽው ብትሄጂ አይ አንቺው እዚህ አዳማን የተሰራው አታፍርሽው አለሽ አልከለክ ቤቱ እንደማይር ስለምታቀ አሁን መጥቼ እኔ የአዳማን ቤት መቼም ቤት የሚያክል ነገር ጎንደር ወስጄ አልተክለው ቤት እንደማይር ቤቱ እንደማይሄድ ስለሚያቀ ነው እንደዚህ የሚለው እንጂ የሚሄድ ነገር ቢሆን ድሮ እንደዛ አትልም ሁለተኛ ነገር ደግሞ አዩ ከደበራት አለ ምን ነው አንተን እየደበረኝ አይደል የወሰደችው ወሰጅ ብያታለሁ ስለዚህ ሌላው ነገር እየደበረኝ ቢሆን እኔን ስለደበረኝ ሳይሆን እኔ በነገራችን ላይ የሰው መውደድ የሰው ፍቅር ይስጣችሁ የሚባል ነገር እውነት ወላሂ በጣም ነው ማመሰግነው በጣም ነው እኔ እንጃ አላቅም እኔ ለዚህ ደረጃ ሰው ይወደኛል ብዬ አስቤ አላቅም ወላሂ በጣም ነው የምትወዱኝ በጣም ነው ማመሰግነው በቃ እኔ እንጃ ሁላችሁም ማረ ችግር የለውም በቃ ከወሰደብስ አንሰብስክራይብ ነው ምናረገው ላላችሁኝ ሁሉ በጣም ነው ማመሰግነው ወላሂ ቃላት የለኝም ለዛ ነው እሱም እንደዚህ ያላችሁት ሁለታችሁ ሞታችሁ ያወራችሁት ለዛ ነው እንጂ እኔን ፈርታ አይደለም ወይ ደግሞ ለኔ ብለም አይደለም መጀመሪያ ምን አሰጠክ የልጆቼ እናት ነሽ ያንቺ ሆነ ነገር አንቺ የምትወስጂው ነገር ለልጆቼ ነው ልጆቼን ደግሞ አልጠላም
አንቺም ታውቂያለሽ ያው የአንቺ አካውንት ውስጥ ነው የሚገባው የሚቅለስልሰው ምናምን ነገር ለዛ ነው እኔ ጋር የሆነ ነገር ስላለ ነው ብለሽ አታስቢ ከፈለግሽ ላኪው አውጪ ነው ወደ ፈለግሽበት ልክሽ አስቀምጪ ደብቀሽ አንቺ ጋም ስመጣ ግንባርሽን ስሜ ጉልበትሽ ላይ ወድቄ ይቅርታልሻለሁ በነገራችን ላይ አስታወስከኝ አንቺ ጋር ነው የሚገባው ብሩ ላልካው ማለት ነው አይዋ